ምትረቋጣሪ በቤንች ገብቷል ብለህ ልበላ ዛሬም አርሰናል ይሸነፋል ብለህ የደስታህን ልገልጽ ነበር አይደለ? ልገልጽ ተዘጋጅተህ ይሄ ነው አለ አይደለ? ገባል። ተኛ ምንም አይነት ወሬ አታወራም። ይኸውልህ በቤንች ገብቼ 3-0 ነው ማሸነፈው። በቃ ይሄ ቡድን አሁን ሻሼን ለመግጠም ይሄ ቡድን በቂ ነው የምትሉ አንድን ጻፉ። አረ አይበቃም የምትሉ ደግሞ ሁለትን ጻፉ። በቃ በአግባቡ እያዳሚ ማድሪድን በነፃነት ታያል። እኔ እዚህ ብቻዬን ቆሽቴ ያራል እንዴ? ምን አገባኝ እንዴ? የኔ ፍሬ መጫወቻ ነው እንዴ? ምንድነው ፈርስት አጨርሱም እንዴ? ቢያንስ ከፈርስት አፍ በኋላ ማድሪድን አናይም? አሁንም አረፈደም። ይሄዳሉ ግን አረ ምንድነው? እኔ አስቶን ቪላ ነው እንዲመስሉ የታያችሁ። ምን አጠፋ የክለቡ? አሁን የዚህ ብስም ደግሞ ወጉጉን ይዞታል እኮ ላጥ እያለ ሄዶ አልተጠመጠመም። አሁን ሰለብሬት ተደረገ። አቤት ሲያስጠላ። ደህና ደሩ። በቤንች ገብተን ማለት ነው 3 ጎል ከክሊንሺት ጋር ምን አይነት ቲም ያለ ማን ዛሬ ማለት ነው የአመቱ ምርጥ ጎል ውድድር ነበር የነበረው የሚመስለው። ምንድነው ማዱዌኬ በዚህ በኩል 90 ዲግሪ፣ ማርቲኔሊ በዛ በኩል ምንድነው ከዚህ ከዛ የምታዘንቡት? ምን ሆናችሁ ነው? ማዱዌኬ 2 ጎል አግብቷል። ምን አይነት ጨዋታ ነው የተጫወተው? ማን ኳስ ስጡት 5 ሰው ያጠፋል፣ ምንም ችግር የለበትም። ማርቲኔሊ እዛ ጋር ምን አይነት ክሮሶች ነበር ስታነሳ የነበረው ዛሬ ማለት ነው። በጣም የሚያምር ጨዋታ፣ ቲማችን በጣም ነው ደስ ያለኝ። ማን አዌይ ጌም ስኳድ ሮቴሽን እያራመድን ማለት አረ እንችላለን። አረ በስማ ጄሱስ ከስንት ጊዜ ጉዳት በኋላ ዛሬ ገብቶ አንግል ገጨበት። እንዴት እንደተናደድኩ ለሱን የተናደድኩ። አረ በስማ ቢያገበው እኔ ላለቅሱላችል ነበር። ማን ጄሱስ ገብቶ ብዙ ኳስ ነበር እያገኘ የነበረው። እኔ እሱ ሰውዬ ኳስ ያገኛል። ጊዮኬሬሽ ያላገኛቸውን ኳሶች ጄሱስ ገብቶ ያገኛቸዋል። እንዴት እንደሆነ ምንም የገባኝ ነገር የለም። ማን በጣም የሚያምር ጨዋታ ነው የተጫወት ነው። አረ በስማ ሉዊስ ኬሊ በዛ በኩል ምናምን ነገር ምንድነው ተቀይሮ የሚገቡት ተጫዋቾቻችን እንዳለ የሚችሉት? ቆይ ምን ሆነን ነው አሁን ማለት ነው? የአስቶን ቪላውን ሽንፈት በዚህ ነው ያካካስ ነው ማለት። ፕሪሚየር ሊግ ደግሞ ጉዳችሁ ነው። አርሰናል አዌ ሄዶ ክለብ ብሩጅን በቤንች ልጥፍ አድርጎት መጣ። እኔ መጀመሪያም አልቋጠርም ብያለሁ። ስለዚህ ምንም ያልቋጠርኩት ግን ማዱዋኬ ሃትሪክ እንዳይሰራ ስቋጠር ነበር እውነት ለመናገር ማለት ነው። ግን አልሰራም፣ ሃትሪክ አልሰራ። ለምንድን ነው ወሳኝ ጨዋታ ላይ ለምንድን ነው ፕሪሚየር ሊግ ላይ ማያገባላችሁ? ይሶይ አይችልም እንዴ? አይችልም። ቪክተር ዮከሬሽ መቼ ነው የሚያገባው? እሱ ማን ጋብሪኤል ኢየሱስ ተቀይሮ መጥቶ አንግል መለሰበት እንዴ? መቼ ነው የሚያገባው? ዋናው ሰውዬ ዋናው አጥቂ ክለብ ብሩጅ ላይ ካላገባ መቼ ነው የሚያገባው ነው ጥያቄ። ኤኒዌይስ በቤንች ሄዶ ክለብ ብሩጅን ልጥፍ ነው ያደረገው። ልጥፍ ስትሬት ዊን ቻምፒዮንስ ሊግ ላይ ኖክአውት ላይ ትቀጥላላችሁ በዚህ ወይ ነው ጥያቄው እሱ ነው። ምክንያቱም ይሄ ዋጋ የለውም። ኦልሬዲ 8 ውስጥ ገብታችሁ ጨርሳችኋል። ኖክአውት ላይ እናይሻለን። ክለብ ብሩጅ ግን ማለት ራሱ ቢገጥም አያሸንፍም። ራሱ ቢገጥም በዛች አስቶን ቪላ ባጠፋው ክለብ ብሩጅ ቂጡ እስከሚላጥ ተለበለበ። ቂጡ እስከሚላጥ ዛሬ ደግሞ ደጋፊዎቹን በነጥብ ሰው ኒካሰው በጎሎቹ ማንኪ ምን አይነት መግነጢሳዊ ጎል ነው! ምን ካገባ አይቀርም እንደዚህ ያለው ዙዝ አርሰናል ሊላለን እንኳን ለቀቁ። ዙቢሜንዲ 2 አሲስት። ዛሬ ደግሞ ጭራሽ ኖርጋርድ ነው ተከላካይ ግርግሩት ይገባው። ማንም ይጎዳ አርቴታ መላጣ። ዛሬም ሲቲ የሚገርም ጨዋታ የሚገርም ቼልሲ የሚባለው ግን ምን አይነት ቅመም ነው ተጫዋች ነው ጀማው። ምን አይነት ኮንግሬስ ስቲፋኖ ኮንግራ የሚገርም ጨዋታ። አርሰናል ማለት ይሄ ነው በቃ። አርሰናል ተመልሷል። ቀጣይ ወልቭስ ምን እንደሚወጣ እናያለን። ወልቭስ በዚህ አቋምሽ አርሰናል መጥቶልሻል ጀማው። እኔ እንደውም ዛሬ በቤንች ይገባል ትንሽ ይፈተናል ምናምን ብዬ ነበር። ምን አይነት ጎል ለሚገባው ማዱኬ ምን አይነት ጎል ነው ያገባው? ይቻላል። እኔ እኮ ሲቲ ነው ያለው ብዬ የማየው እንግዲህ አርሰናልን ነው። ኧረ ማርቲኔሊ ራሱ ምንድነው? ይቻላል። ኧረ በቃ አርሰናል ሻምፒዮንስ ሊግ ላይ ጎል አይገባበትም እንዴ? ገብቶበታል እንዴ? እስካሁን አልገባበትም መሰለኝ። ኧረ ምንድነው? እዚህኛን ላጅ ለገናዥ እምቢ ብሎናል።
እዛ ክለብ በርገር ነው ክለብ ሳንድዊች ነው የሚባል ፋይዳ መታወቂያ ከሌለው ማንነቱ ካልተለየ ሲም ጋር ያጫውታል። አቡዬ ፍሬ ተርፎታል፣ ጨጓራ ተርፎታል፣ ይቋጥራል። እንደውም ከሆነ አስቶን ቪላዬ ከሌለ ሪያል ቋጥር በቃ እቺ ዶሮዋንም እቺ ኒውካስትልና አስወጡና ብቻ አስቶን ቪላዬን አስገቡልኝ፣ ሻምፒዮንስ ሊግ አስገቡልኝ። አርሰናል አናዘር ዋን አናዘር ክሊን ሺት አናዘር ቻምፒየንስ ሊግ ጌም 3-0 ቀለል ወርዘገንስ አናዘር ቪክቶሪ 6-6 ማለት 18 ነጥብ አለ። ወደ ነገስንበት ቻምፒየንስ ሊግ ፎከስ ማድረግ ስለነበረብን ነው። አሁን እንመለሳለን ውልቭዝ ላይ ማለት ማድዌኬ የሚገርም ጎል ማርቲኔሊ የፈርስት ሃፍ ቪዲዮን አይቶታል መሰለኝ። ሰከንድ ሃፍ ላይ ከዛ ላም ጎሉን ብትል ጄሱስ ገብቶ እንዴት እንዳስደሰተኝ። ጎል ብቻ ነው የቀረው ጎል ብቻ ነው የቀረው። ማንን አንስቼ ማንን ልተር? ኖርጋርድ ራሱ ዛሬ ምርጥ ዲፌንሳችን አስተማማኝ ሆኗል። ግን 3 አግብተህ ምንም ነገር ካልገባብህ ከዚህ በላይ ምን ፐርፎርማንስ አለሽ? ምን ፐርፎርማንስ አለ ከዚህ በላይ? ውልቭዝን ደግሞ 5 እናደርግለታል። ያረፉ ተጫዋቾችን ስለምናመጣ የአካዳሚ ተጫዋች ምናምን እኮ ነው በቃ። አሁን ሁለቱን ጨዋታዎች ኢንተር ሚላንንም በቤንች እናጋየዋለን። በቤንች ኢንተር ሚላንን መናቅ የለብኝም። ግን ቢያሸንፈንም ለውጥ የለውም ማለት እንደ ዛሬ ብንሸንፍ ምንም አይመስለኝም ብዬሽ ነበር፣ ግን እናሸንፋለን። ቢካዝ ዊ አር ዘ ገነርስ ፓፓውቴ